ውድ ቤተሰቦች ዛሬ በጣም ቀላል ለ2 አመትና ለ3 አመት ሴት ልጆች የሚሆን ቁምጣ ነው የምንሰራው። በጣም ቀላል ነው። ፓተርን ምናምን ውስብስብ ነገር የለውም። እኔ የማደርገውን ከተከተላችሁ ለ2 አመትና ለ3 አመት ልጅ ትሰራላችሁ ማለት ነው። አሁን እንደማደርገው 20 ኢንች ቁመቱን 20 ኢንች የሆነ ሁለት ጨርቅ ነው የሚያስፈልገን። 20 ኢንች በ14 ኢንች ማለት ነው። 20 ኢንች በ14 ኢንች የሆነ ሁለት ጨርቅ አዘጋጁ። ኦኬ 20 ኢንች በ14 ኢንች በ20 ኢንች ሳይዱ እጠፉት እንደዚህ ጨርቁን ማለት ነው። ጨርቁን እኔ እንደማጥፈው ተከተላችሁ እንደዚህ እጠፉት። ከዛ አዙሩት። ኦኬ ልክ እኔ እንደማደርገው እንደዚህ። አሁን ጨርቃችሁ በዚህ በኩል ብትቆጥሩት 4 ይሆናል። በዛኛው ደግሞ ፎልድ ወይም ደግሞ ድፍን ይሆናል ማለት ነው። ኦኬ አሁን 10 ኢንች በ14 ኢንች ሆነ ማለት ነው። 10 ኢንች የሆነው 20 ኢንቹን ለሁለት ስላጠፍ ነው ይሆናል ማለት ነው። ተግባብተናል አይደለ? ቁመቱ 14 ኢንች ስፋቱ ደግሞ 10 ኢንች የሆነ ሁለት ጨርቅ በፎልድ አጥፍ ያለሁኝ ማለት ነው። ኦኬ በመቀጠል ከላይኛው 3 ኢንች እኔ እንደማደርገው ውረዱና ቲክ አድርጉ። 3 ኢንች ይሄ ለምን ያገለግለናል? ቁምጣው ላይ በኋላ ላስቲክ ስለምናስገባ ያንን ላስቲክ የምናስገባበትን እጥፋት እንድናገኝ ይረዳናል። ኦኬ ላስቲክ ወገቡ ላይ ስለምንጠቀም በጣም ቀለል ያለ ግን ልጆችን የሚያዘንጥ ቆንጆ ቁምጣ መስራት ትችላላችሁ። አሁን እኔ የሰራውበት ልኬት ለ2 አመትና ለ3 አመት የሚሆን ነው። ከዛ በላይ እንዲሆን ከፈለጋችሁ ልኬታችሁን መጨመር ይጠበቅባችኋል ማለት ነው። በመቀጠል ልክ እኔ እንደማደርገው 3 ኢንች ቲክ ካደረጋችሁበት ወደ ታች 10 ኢንች ውረዱና ቲክ አድርጉ። 10 ኢንች ውረዱና እንደዚህ ቲክ አድርጉ። ውድ ቤተሰቦች እንዴት ናችሁልኝ? እንኳን ሰላም ተገናኘን። ትንሽ ጠፍቻለሁኝ። ሰሞኑን መብራት የለም። መብራት በጣም አስቸገረ እና በቃ ቪዲዮ መቅረጽ ኤዲት ማድረግ አልተቻለም። ለዛ ነው የጠፋውባችሁ እና በጣም ይቅርታ ጠይቃለሁ። ውድ ቤተሰቦች ይሄ ቤት አዲስ የሆናችሁ ሰብስክራይብ ይደረግ፣ የምትወዱኝ ደግሞ በላይክ ማድረግ እንዳትረሱ። ከዛ ደግሞ በዚህ ወደ ታች 1 ኢንች እንጨምርበታለን ለሂማላውንስ ማለት ነው። በኋላ አጥፈን ለምንሰፋበት ለምንቀመቀመው ማለት ነው። ከዛ በኋላ ጫፍ ላይ ያለችዋን ትርፏን ደግሞ ቆርጠን እናወጣታለን ማለት ነው። የኔ ውድ ቤተሰቦች በጣም ይቅርታ ይደረግልኝ። በመብራት ምክንያት በሰዓቴ መፖስት አልቻልኩም። ቢሆንም ግን ሾርት ቪዲዮዎችን በፊት የሰራዋቸውን ፖስት ማድረጌን አላቋረጥኩም። እነሱን እርግጠኛ ነኝ እያያችሁ እንደሆነ። ዘወትር ሐሙስና እሁድ ረጃጅም ቪዲዮዎች እንዲሁም ደግሞ ማክሰኞና አርብ ሾርት ቪዲዮዎችን እንለቃለን። ስለዚህኛ መከታተል እንዳትረሱ። ለዲዛይን ፍቅር ያላችሁ ሰዎች ይሄ ቤት ለእናንተ ድንቅ ተመራጭ ቤት ነው። ይሄንን እንዳትረሱ ማለት ነው። አሁን ይሄው ወደ ታች 10 የወረድነውን ድጋሚ እየደገምኩላችሁ ነው ያለሁት። ኦኬ አሁን ምን እናደርጋለን? ልክ እኔ እንደማደርገው ከዚህ ፖይንት ወደዚህ 8 ኢንች ቲክ ታደርጋላችሁ። የወገቡን ስፋት ወይም ደግሞ የዌስቱን ስፋት 8 ኢንች ታደርጋላችሁ። ኦኬ ወደ ታች ደግሞ አሁንም የፓትሌቱን ርዝመት 8 ኢንች ታደርጉታላችሁ። 8 ኢንች በ8 ኢንች ማለት ነው። ኦኬ 8 ኢንች በ8 ኢንች ማለት ነው። እሱን ፖይንት አገናኙት በማስመሪያ። ከፈለጋችሁ በእጅም ማገናኘት ትችላላችሁ፣ ችግር የለም የኔ ውድ ቤተሰቦች። በጣም ቀለል ያለ ነው። እርግጠኛ ነኝ ይጠቅማችኋል። ለልጆቻችሁም ብትፈልጉ ወደ ቢዝነስም መቀየር ትችላላችሁ። የተወሰነ ክሬቲቪቲ ጨምራችሁበት ማለት ነው። አሁን እቺን ከርቭ ሰራታለሁኝ ፓትሌቷን። የፓትሌቷን ከርቭ እኔ እንደማደርጋት በእጃችሁ ቀስ ብላችሁ ከርቫን ስሯት ማለት ነው። ኦኬ እኔ እንደማደርገው ታያችሁት አይደል? በጣም ቀላል ነው በእጃችሁ።
ኦኬ እሷን አድርጉ። ከላይ ደግሞ 3 ኢንች ወርደን የነበረበትን መስመሩን ወደ ላይ እንደዚህ እኔ እንደማደርገው ቀስ ብላችሁ አገናኙት። ይሄንን ይመስላል። ከዛ ከታች እግር ማስገቢያው ጋር ክፍተቱን ትንሽ ጠበብ እናደርገዋለን። 8 ኢንች ላይ ቲክ አድርጉ። 8 ኢንች ላይ ቲክ አድርጉ። ከዛ አሁን 8 ኢንች ቲክ ያደረግነውንና የፓትሌት ፖይንታችንን እንደዚህ በማስመሪያ እናገናኘዋለን ማለት ነው። የኔ ውድ ቤተሰቦች ሰላም እንደሆናችሁ አገር አማን እንደሆነ ተስፋ አደርጋለሁ። ዛሬ እንግዲህ ማሳያችሁን ትጠቀሙበታላችሁ፣ ልጆቻችሁን ታለብሱታላችሁ ብዬ አስባለሁ። እዚህ ላይ የራሳችሁን ክሬቲቪቲ ክሮፕ ቶፕ ከላይ ጣል አድርጋችሁ ደግሞ ወደ ቢዝነስ መቀየር ይቻላል። አሁን እኔ በቾክ ያሰመርኳቸውን ቆርጣችሁ አውጡት ማለት ነው። ስለዚህ ወደ ቢዝነስ መቀየር ይቻላል። ብትፈልጉ ለልጆቻችሁ መስራት ትችላላችሁ። በጣም ቀላል ነው። ጨርቅም የሚፈጅ አይደለም። ስለዚህ እንደሚጠቅማችሁ እርግጠኛ ነኝ። ለፋሽን ቢዝነስ ጥልቅ ፍቅር ካላችሁ ይሄ ትክክለኛ ቤት ነው። ስለዚህ አዲስ ለቤታችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቤተሰቦች ደግሞ ላይክ አድርጋችሁ ጀምሩ። እንዲሁም ቪዲዮ እስከመጨረሻ ይታይ። እሺ ውድ ቤተሰቦች ቪዲዮአችን ቫይራል ይውጣ። አሁን ከቆረጥን በኋላ አሁን ምንድነው 1 ሴንቲሜትር ገባ ብለን እኔ ልማደ ቾኩ ምልክት ማረግበትን ሳይድ እንሰፋዋለን ማለት ነው። ኦኬ ቾኩን ምልክት ማረግባትን ሳይድ 1 ሴንቲሜትር ገባ ብለን እንሰፋታለን እሷን ማለት ነው። ኦኬ የመጀመሪያዋን ሰፍቼ ልመለስላችሁ፣ ሌላውን ግን አብረን እንሰፋለን። እሺ ውድ ቤተሰቦች ይሄው ሰፍቼው ተመልሻለሁ። ይሄንን ይመስላል። አያችሁ እቺ የፓትሌቷ ፓርት ደግሞ ይሄን የሚመስል ቅርጽ ሰጥቶናል። ስለዚህ እቺን የፓትሌቷን ፓርት ደግሞ እንደዚህ ስፌትና ስፌቱን ካገናኘን በኋላ ስትሬት ቀጥ አድርገን እኔ እንደማሳያችሁ እንሰፋዋለን ማለት ነው። ስለዚህ ሌላውን ስፌት አብረን እንሰፋለን ወደ ቤተሰቦች። እሺ አሁን ወደ ስፌት ወደ መንሰፋበት ቦታችን መተናል። ስለዚህ ይሄንን የኔ ማሳያችሁን አያችሁት አይደለ? ኦኬ ስፌትና ስፌቱን እኩል ካገናኛችሁ በኋላ እሷን ስትሬት 1 ሴንቲሜትር ብቻ ገባ ብላችሁ ስፉት ማለት ነው። ቀጥታ በስፌት አገናኙት። ኦኬ ክራችን በጠሰ። የኔ ውድ ቤተሰቦች እንግዲህ በመጥፋቴ በጣም ይቅርታ ጠይቃለሁ። እርግጠኛ ነኝ ምን አዲስ ነገር አለ እስቲ ኮሜንት ላይ ጻፉልኝ። ያላችሁበት ሁኔታ እንዴት ነው? የጀመራችሁ ሰዎች እንዴት ሆናችሁ? ቤታችሁ ውስጥ ትሬኒንግ የምታደርጉ ሰዎች ምን አይነት ለውጥ እያገኛችሁ ነው? የበረታችሁልኝ ነው ወይ? የናንተ ጥሩ ቦታ መድረስ የኔም ደስታ ነውና ያላችሁበትን መንገድ ያላችሁበትን ቦታ ያላችሁበትን ሁኔታ እስቲ ኮሜንት ላይ አሳውቁኝ። ምን ቸገራችሁ? ምንስ ብሰራላችሁ ሞር እረዳችኋለሁ የሚለውን በደንብ ብትነግሩኝ ደስ ይለኛል። እሺ የኔ ውድ ቤተሰቦች የታችኛውን ካገናኘን በኋላ አሁን ከላይ እቺ ለላስቲክ ማስገቢያ ብለን 3 ኢንች ወርደን ምልክት ያደረግነውን እሷን ፓርት የላይዋን እጥፍ አድርገን 3 ኢንቿን ምልክት ያደረግንባት ድረስ እናጥፈዋለን። ግራ እንዳይገባችሁ አሁን እኔ እንደማሳያችሁ። ግን ኮንፊውዝ የሚያረጋችሁ ከሆነ ቁምጣችሁን 3 ኢንች በሜትር ከለካችሁ በኋላ በካውያም ይሁን በምን አጥፋችሁ ከዛ በኋላ እታች ያለችዋን አሁን እኔ እንደማደርገው ብትፈልጉ በካውያም መጣፉት 3 ኢንች ለክታችሁ እንዲጠፉት መጀመሪያ ከዛ የስረኛዋን 1 ሴንቲ እንደዚህ ወደ ውስጥ ጥፍት አድርጓትና ዙሪያውን መስፋት ማለት ነው። እርግጠኛ ነኝ አይከብዳችሁም። ዙሪያዋን ተሰፋታላችሁ። ኦኬ ዙሪያውን እንሰፋታለን 3 ኢንች መጀመሪያ ካጠፍን በኋላ የውስጧን 1 ሴንቲሜትር ገባ ብለን እንደዚህ አጥፈን ይዘን ዙሪያውን ባላንስ ያደረገን እንዳይጣመም እንዳይዞርብን። ምክንያቱም ብዙ ጊዜ እንደዚህ ወገብ ላይ ሲሰሩ የመዞር ባህሪ አላቸው ጨርቆች እንደዚህ በተለይ ስትሬች የሚያረጉ ልብሶች። ስለዚህ እንዳይዞርብን ባላንስ ያደረግን እየተጠነቀቅን ዙሪያውን ባላንስ የምናደርገው ምንድነው መጀመሪያ ከጀመርንበት ጋር ከ3 ኢንቹ
የመጥበብም የመስፋትም ነገር እንዳያመጣ ጅምራችንን በደንብ በእጃችን ባላንስ ማድረግ አይናችን መገመት አይናችን መለካት አለበት ስለዚህ እሱን እየተጠነቀቅን ልክ እኔ እንደምሰፋው ዙሪያውን መስፋት ከዛ በኋላ ደግሞ ምን እናደርጋለን 1 ኢንች ክፍተት መተው ከ2 ሴንቲ እስከ 1 ኢንች ክፍተት እንተዋለን ያ ደግሞ የሚያገለግለን ለምንድነው ላስቲክ የምናስገባበት በመርፌ ቁልፍ ላስቲክ የምናስገባበትን ክፍተት እንድናገኝ ይረዳናል ማለት ነው የውድ ቤተሰቦች እንዴት ናችሁልኝ ምን አዲስ ኮሜንት ላይ ገባ በሉ ሐሳብ አስተያየታችሁ ከምንም በላይ እንደሚያበረታኝ ታውቃላችሁ ላይክ ይደረግ ቪዲዮአችንን ጨርሳችሁ በማየት ቫይራል እንዲወጣ በማድረግ በደንብ እኔን ሰፖርት ማድረግ ትችላላችሁ ይጠቅመዋል ይበጃዋል ለምትሉት ሰው ደግሞ ሼር ይደረግ በደንብ ቤታችንን ሞቅ እናደርገዋለን እኔም እንድበረታ የተሻሉ ይጠቅማሉ የምላቸውን ቪዲዮዎች ይዤ እንድበረታ ታደርጉኛላችሁ ከልቤ ነው ማመሰግነው የኔ ውድ ቤተሰቦች ይሄው አሁን ጥሩ አድርገን እየሰፋን ነው የተወሰነሽ ክፍተት እንተውና እንጨርሳለን ማለት ነው የተወሰነሽ ክፍተት እንተዋለን እቺ ክፍተት ላስቲካችንን ማስገቢያ ትሆናለች ማለት ነው በመቀጠል ደግሞ ምንድነው የምናደርገው የላስቲካችንን ስፋት ዌስት ባንዳችን ጋር አምጥተን እንለካዋለን አሁን የኔ ትንሽ ሰፋ ያለ ነው ላስቲኬ እናንተ ጠበብ ያለ ከሆነ እንደንተናችሁ ስለዚህ እኔ አሁን ሰፋ ያለ ስለሆነ 1 ሴንቲ ከላይ በገባ ይበቃኛል ከላይ ዙሪያውን 1 ሴንቲ ገባ ብዬ እሰፋዋለሁ ማለት ነው እናንተ ግን ጠበብ ያለ ቀጠን ያለ ላስቲክ ከሆነ ያላችሁ እስከ 1 ኢንች እስከ 2 ሴንቲ ድረስ እኔ አሁን እቺ 1 ሴንቲ ወረድ ብዬ እመሰፋትን እሱን መስፋት ትችላላችሁ መሃል ላይ ክፍተት ይኖራል ማለት ነው ኦኬ መሃል ላይ ክፍተት ይኖራል ከላይ 1 ሴንቲሜትር ገባ ብዬ ዙሪያውን እሰፋዋለሁ እናንተ ግን እንደ ላስቲካችሁ ሁኔታ ላስቲካችሁ ጠበብ ያለ ከሆነ እስከ 2 ሴንቲ ብትፈልጉም እስከ 1 ኢንች ገባ ብላችሁ መስፋት ትችላላችሁ የኔ ላስቲክ ለጊዜው ያለኝ ሰፋ ያለ ስለሆነ 1 ሴንቲ ብቻ 1 ሴንቲሜትር ብቻ ገባ ብዬ ዙሪያውን እየሰፋው ነው ማለት ነው የላይኛውን ፓርት ኦኬ እሱ የሚያገለግለን ለውበት ነው መጨረሻ ላይ ላስቲክ አስገብተን ላስቲኩ ሲሸበሽበው ወይ ደግሞ ሲሸነሽነው ቁምጣውን ከላይ የሆነ የሚሰጠው የራሱ የሆነ ውበት አለ እቺ ገባ ብለን መስፋታችን ማለት ነው የኔ ውድ ቤተሰቦች በመቀጠል ምንድነው የምናደርገው በመርፌ ቁልፍ ላስቲካችንን እናስገባለን የሚያስፈልገን ለዚህ ቁምጣ ለዚህ ልኬት የሚያስፈልገን 18 ኢንች ላስቲክ ነው 18 ኢንች ላስቲክ አዘጋጁ ለእናንተ እንዲታያችሁ ድጋሚ ለመትረላችሁ 18 ኢንች ይሄው 18 ኢንች ላይ ላስቲኬን እቆርጥና በመርፌ ቁልፍ ቅድም ክፍተት የተውኩበት ቦታ ውስጥ አስገባዋለሁ ማለት ነው ያቺ ክፍተት ይሄንን ላስቲክ ለማስገባት ነው ማለት ነው የተውናት መታገለግለንም ለዛ ነው የኔ ውድ ቤተሰቦች እንዴት ናችሁ ስራ እንቅስቃሴ ሁሉ ነገር እንዴት ነው አይኖ አሁን ወቅቱ የግብርም ወቅት ነው የተለያዩ ብዙ ነገሮች አሉ እስቲ የኛም ምን እንደሆነ እናያለን እንግዲህ ሐምሌ ደርሷል ግብር የሚከፈልበት ወቅት ነው እንግዲህ ጉዳችንን በጋራ ምን ይሆናል እናንተ ጋር ምን አዲስ ጅማሬያችሁስ እንዴት ነው ሰሞኑን ስለጠፋው በጣም ናፍቃችሁኛል እውነት ለማውራት አልተገናኘንም ሾርት ቪዲዮዎችን ብቻ ነበር እየለቀኩ የነበረው በመብራት ምክንያት ስለዚህ አሁን ሞቅ ብዬ በሰፊው መጣለው የኔ ውድ ቤተሰቦች እኔ እንግዲህ እናንተን ለማገዝ እናንተን ለማበርታት የማውቃትን ዕውቀት ለማካፈል ሁሉ ጊዜም አልቦዝንም እናንተ ደግሞ ከስራ በላይ ናችሁና ሁሉ ጊዜም አስተሳሰባችሁን ማይንድ ሴታችሁን ከመንም በላይ እናንተ ደህና ስትሆኑ አይደል ስራ የምትሰሩት ጤንነታችሁን ራሳችሁን በመጠበቅ ለስራ የተነቃቃ አይምሮ ለመፍጠር የተነቃቃ አይምሮ ያስፈልጋል ለፈጠራ ለስራ እንደዚህ ለክሬቲቪቲ ለቢዝነስ እና ከመንም በላይ ሰላማዊ የሆነ አይምሮ ደስተኛ ማንነት
እና ጤና ከምንም በላይ ትልቅ ነገር ነውና ራሳችሁን እየጠበቃችሁ ምክንያቱም እናንተ ከገንዘብ ከቢዝነስ ከእያንዳንዱ ነገር በላይ ናችሁ በእግዚአብሔር አምሳል ነውና የተሰራ ነው እኛ ከሁሉ በላይ ነውና መጀመሪያ ለጤናችሁ ለአይምሮአችሁ ለማይንድ ሴታችሁ በጣም 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 ተጠንቀቁ በተቻላችሁ መጠን እኔ ያን ያህል ሃይማኖተኛ አይደለሁም ጎበዝ ነኝ ብዬ አላስብም ነገር ግን በተቻላችሁ መጠን ከአምላክ ጋር ያላችሁን ከፈጣሪያችሁ ጋር ያላችሁን ግንኙነት ማዳበር መበርታት የበለጠ ስራችሁ ላይ ትልቅ ኢምፓክት ስላለው እሱን አትርሱ የኔ ውድ ቤተሰቦች ከዛ አሁን እግሩን እንቀመቅማለን አየቹ ወገቡ ላይ ላስቲኩን ካስገባን በኋላ በጣም ቆንጆ ቅርጽ ነው የመጣው ከቀመቀመን በኋላ እናየዋለን መቀነትም ደግሞ እናስገባለትና ከመቀነት ጋር ያለውን ውበት ሞር እናየዋለን በሚገርማችሁ ሁኔታ በጣም ቆንጆ በተለያዩ ጨርቆች የተሰሩ ከውጪ የሚገቡ እንደዚህ አይነት ቁምጣዎችን በ2000 በ1500 ሲልም በ3000 ተገዙታላችሁ ቡቲክ ውስጥ ነገር ግን ኳሊቲውን የጠበቀ ቆንጆ ጨርቅ ተጠቅማችሁ የራሳችሁን ክሬቲቪቲ የተለየ ነገር ጨምራችሁበት ብትሰሩት ልጆቻችሁን ኮስት በጣም ትቀንሳላችሁ ለራሳችሁ ወደ ቢዝነስም ደግሞ ልቀይረው ብትሉ የራሳችሁን የሆነ ቢዝነስ መጀመር ትችላላችሁ በጣም ቆንጆ ነው ያዘንጣል በፓካውት በቦሊ ህፃናት ሲለብሱት በጣም ያምራል ታዩታላችሁ በጣም ቀላል ግን በቀላሉ ልጆች የሚዘንጡበት አይነት የቁምጣ አይነት ነው አያችሁት አይደለ ወገቡ ላይ ላስቲክ ከገባለት በኋላ ምን አይነት ቅርጽ እንደመጣለት ኦኬ እስቲ ደግሞ ጎንና ጎኑ መቀነት ላስገባበትና ከዛ በኋላ ሞር ያለውን ውበት ታዩታላችሁ በቀላሉ ምን ያህል ልጆችን እንደሚያዘንጥ ማለት ነው ኦኬ ታይም ለመቆጠብ ያህል መቀነቱን ኦሬዲ ከሰፋው በኋላ ነው መጀመርላችሁ ስለዚህ ጎንና ጎኑ ላይ መቀነቱን አስገባለሁኝ ኦኬ ካልፈለጋችሁ መቀነቱን አለማድረግ ይቻላል ከፈለጋችሁ ኪስ እንዲኖረው ኪስም መጨመር ይቻላል እንዲሁም ከዚሁ ከቁምጣው ጋር ሊሄድ የሚችሉ ክሮፖች ብትሰሩለት ማች የሆነ ሞር በጣም ቆንጆ ይሆናል ያምራል እና በቀላሉ ልጆች ደግሞ እንደምታውቁት በቀላሉ በትንሽዬ ነገር ያምራሉ ዝንጥ ነው የሚሉት ምክንያቱም ልጅነት በራሱ ውበት ነውና በትንሽዬ ነገር ስለሚዘንጡ እዚህ ላይ አሁን ይሄንን ብትፈልጉ በነጭ ፓካውት ከዛ ሄር ባንድ ደግሞ ተሰሩላቸው ለፀጉራቸው በቃ ዝንጥ ብለው አብራችሁ ሲወጡ በቀላሉ ልጆቻችሁን ማሳመር ትችላላችሁ አሁን እኔ ለእናንተ ለማሳየት እየሰራው ያለሁት በስትሬች ገበር ጨርቅ ነው በገበር ጨርቅ ራሱ እየሰራ ነው እንዴት እንደሚያምር ይነውዳት ይሄ አሁን ይሄን ገበር ሱሪ ምናምን እየሰሩበት ገበሩን በየቦታው አያዋለውኝና ይገርመኛል አቅም የለውም ለገበያም የሚቀርብ ማቴሪያል አይደለም ግን እንደምታዩት አያችሁት በቃ ቆንጆ ሆኖ ወጥቷል ቺን መቀነቷን እንደዚህች ብናስራት ብንቋጥራት አስተካክለን ምናምን እንትን ብንላት በቃ እለል ያለሽ ቆንጆዬ ቁምጣ ሰራን ማለት ነው የኔ ውድ ቤተሰቦች አመሰግናለሁ ላይክ ሰብስክራይብ ሼር ማድረግ እንዳይረሳ የኔ ውድ ቤተሰቦች ክበሩልኝ ባባባባይ